አሰላሙ አለይኩም ወራህመቱላሂ ሰላም ሁላችሁም ባላችሁበት ያለ ሰላም ይሁን። ዛሬ ደግሞ ሬድ ቬልቬት ኬክ አምጥቼላችኋለሁ ውዶቼ። እንግዲህ እናንተ ላይክ እና ሼር አድርጉልኝ፣ እኔ የምችለውን የእውቀቴን አካፍላችኋለሁ። በጣም የሚጣፍጥ ሬድ ቬልቬት ኬክ ነው፣ ሞክሩት፣ እንደምትወዱት ተስፋ አረጋለሁ። እንግዲህ አሁን ወደ አሰራሩ እንገባለን ኢንሻአላህ። እንግዲህ ውዶቼ አሁን መጀመሪያ ደረቁን ውህድ ነው የምናረገው። 2 ኩባያ ከግማሽ ዱቄት እናረጋለን። ከዛ በኋላ 2 ማንኪያ ካካኦ ፓውደር እናረጋለን። ከዛ ደግሞ 1 ቴብል ስፑን ቤኪንግ ሶዳ፣ ከዛ 1 ስሞል ጨው፣ ትንሽዬ ጨው አድርገን ደረቁን ውህድ እናዳርሰውና ከዛ ወደ ጎን ካስቀመጥነው በኋላ አሁን ወደ እርጥቡ ውህድ እንሄዳለን ውዶቼ። እንግዲህ አሁን ግማሽ ኩባያ ቅቤ፣ ግማሽ ኩባያ ሶፍት መሆን አለበት፣ አንሶልትድ መሆን አለበት ውዶቼ። ከዛ በኋላ 1 ካፕ ከግማሽ የሚሆን ስኳር እናረግና እንመተዋለን። እንግዲህ እንዳይረዝም በተቻለ መጠን ፈጠን አድርጓለሁ ውዶቼ። እንግዲህ እንደምታዩት እኔ ስመታው አፈጥነዋለሁ። ከዛ ዱቄት ስኳሩና ቅቤውን በደንብ እንደዚህ ከመታነው በኋላ እንቁላል 2 እንቁላል ያስፈልገናል። 2ቱን እንቁላል ደግሞ ተራ በተራ ነው የምናረገው። አንዱን አድርገን መተን ከዛ አንዱን እናደርጋለን። እንደዛ ሲሆን ለእንትኑ ውጤታማ ይሆናል ለኬኩ። እንደዚህ ካዳረስነው በኋላ አንዱን መልሰን ደግሞ ሁለተኛውን እናደርግበታለን። እንደዚህ ያረግን ውህዶችን እናደርጋለን ማለት ነው። ትንሽ እንቁላሉ 2 እንቁላል መካከለኛ ይዘት ያላቸውን እንቁላሎች እናደርግና እንመተዋለን። ውዶቼ እንግዲህ እዚህ ጋር የምንጠቀመው ቬጂቴብል ዘይት ነው። 1 ካፕ ከ1 ቴብል ስፑን ጋር እናደርግበትና እንመተዋለን። በደንብ ከመታነው በኋላ እንደገና ወደ የሚያስፈልገን ነገር እንገባለን። አሁን እንግዲህ ይሄ ቪኔገር ነው። ቪኔገር ዋይት ቪኔገር መሆን አለበት። ዋይት ቪኔገሩን አድርገን እንደገና እናዳርሰዋለን። እንግዲህ እንድትረዱኝ ብዬ እንትን አረጋለሁ። አሁን ደግሞ እርጎውን እናደርግበትና ወደ መምታቱ እንገባለን። ካዳረስነው በኋላ አሁን እንግዲህ ደረቅ ውህዱን ወደዚህ እንገለብጠዋለን። ትንሽ አድርገን ነው፣ ሁሉንም አንድ ላይ አናደርግም። ትንሽ አድርገን እስከሚጨርስ ድረስ በ3 ዙር እንመተዋለን። አቀላቅለን ከጨረስን በኋላ አሁን 2 ማንኪያ 2 ቴብል ስፑን ለሽታ ቫኒላ እናረግበትና 1 ቴብል ስፑን የፉድ ከለር እናረግበታለን። የፉድ ከለሩ የሚሆነው ይሄ ወፈር ያለው ነው። 1 ማንኪያ እናደርግበትና ከዛ በኋላ እንመተዋለን ውዶቼ። ስትመቱት ካሁን በኋላ በጣም እንዳትመቱት፣ እንዲዳረስ ብቻ ነው። በጣም ማሸት አያስፈልግም። ወደ ኦቨናችን እንከተዋለን።
እንግዲህ ውዶቼ አሁን እንግዲህ በስሎ ወጥቷል እናንተ እንድታዩት ነው ውስጡ እንግዲህ እንደዚህ ስትበሱት ምንም ከሌለ ሬዲ ነው እንግዲህ ውዶቼ ይሄንን የክሪም ቺዝ አሰራሩን ከዚህ በፊት ቪዲዮዬ ላይ አሳይቻለሁ እሱን ማየት ትችላላችሁ ይሄንን ግን ምን እንደተጠቀምኩ ከስር ጽፍላችኋለሁ በዚህ መልኩ እንግዲህ አዘጋጅቼ ትላንትና በጣም ጣፋጭ ኬክ ሰርቻለሁ ውዶቼ እንግዲህ እዚህ ጋር የሚያስቅ ነገር ልንገራችሁ ልክ ኬኩን እኔ ይሄንን ክሬሙን እየሰራው አፍሪን ኬክ መጣች ሳላት ኬኩን ኦልሞስት በቃ የቆረጥኩትን ሰባብራቢ ነበር ግን ተርፏል እንደው በቀረስኩት ነው ያስባለኝ በቃ ባያችኋት በጣም ነበር የሚያስቀው እንዴት እንደ ተጫጫኸ እና ኬኩን ከላይ ያለውን ብድግ አርጋብኝ ኦልሞስት 2 ቦታ አይደለም 10 ቦታ ሰባብራብኝ ነበር ግን ደርሼ አትርፌያለሁ እንደምትወዱት ተስፋ አረጋለሁ እንግዲህ ወደፊት ያው ቤከሪ ኬክ ቤት እንደምከፍት ተስፋ አድርጉና ጠብቁኝ ኢንሻአላህ ዱአ አድርጉልኝ ውዶቼ እንግዲህ እንደዚህ በቀላሉ ለቤታችሁ የሚጣፍጥ ኬክ ሰርታችሁ መብላት ይቻላል ሱቅ መሄድ እንግዲህ ድሮ ቀረ አሁን ሁሉ ነገር ራሳችንን እንሰራው እንግዲህ እንደዚህ ከሰራችሁት በኋላ ወደ ፍሪጅ ውስጥ ለአንድ ለ20 ደቂቃ ቁጭ አድርጉት ቴስቱ ቆንጆ ይሆናል እኔ ግን ትላንት ሆነስሊ ወደ ሱቅ ልንወጣ ስለአስበን ስለነበር ወዲያው ነው የበላነው ግን ትንሽ ቀዝቀዝ ቢል ኖሮ አሪፍ ይሆናል ብዬ አስባለሁ ውዶቼ እንግዲህ ስለምታበረታቱኝ ቪዲዮዬን ስለምታዩልኝ ከልቤ ነው ማመሰግነው በጣም ብዙ ሰው ከምጠብቀው በላይ ነው የሚያበረታታኝ ጀዛከላ ኸይር እንግዲህ በደንብ ደግሞ ለምጄ የተሻለ ስራ እንደማመጣ ተስፋ አደርጋለሁ በጣም ነው ማመሰግነው በሌላ ስራ እስከምንገናኝ ባይ ሰላሙ አለይኩም